ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? እንደተለመደው ዛሬም የአፋን ኦሮሞ ትምህርታችንን እንቀጥላለን። በዛሬው ዕለት ከባለፈው የቀጠለ ትምህርት ነው የምንማረው። አሁንም ሲምፕል ፕሬዘንት ቴንስ እየተመለከትን እንገኛለን። ዘወትራዊ ድርጊቶች በአፋን ኦሮሞ እንዴት እንደሚገለጹ፣ ግሶች ከዛ አንፃር እንዴት እንደሚረቡ፣ እንዴት ኮንጁጌት እንደሚደረጉ እየተመለከትን እንገኛለን። ዛሬም የመደበኛ ግሶችን ነው የምንመለከተው፣ ሬጉላር ቨርብስ። በዛሬው ትምህርታችን የምንመለከተው የመጨረሻ ተነባቢ ፊደላቸው ወይም ላስት ኮንሶናንታቸው ጫ እና ጃ የሆኑ የአፋን ኦሮሞ ግሶች ወይም ሲ እና ጂ በእንግሊዝኛው ማለት ነው የሆኑ ግሶች እንዴት እንደ ሲምፕል ፕሬዘንት ቴንስ ኮንጁጌት እንደሚደረጉ እናያለን። እንግዲህ ጋጩ እና ጋጁ ሲግኒፋይ የሚያደርጉት ላስት ተነባቢ ኮንሶናንት ወይም ተነባቢ ፊደላቸው ጫ ወይም ሲ፣ ጃ ወይም ጄ የሆኑ የአፋን ኦሮሞ ሩት ቨርቦችን ነው። እንደዚህ አይነት ግሶች በሚገጥሙን ጊዜ ኮንጁጌት ለማድረግ የምናደርገው ምንድን ነው? ለኢሲን ለአቲ እና ለኢሸን ብቻ ሲን እና ጄን ዲፔንዲንግ ኦን the last consonant of the root verb ሲ ከሆነ ሲን ደብል እናደርጋለን፣ ጄ ከሆነ ጄን ደብል እናደርጋለን። that means ጫ ከሆነ ጫን ደብል እናደርጋለን፣ ጃ ከሆነ ጃን ደብል እናደርጋለን ማለት ነው። በፎርሙላ ስናየው ጋጩ እንግዲህ ኖርማሊ ለነዚህ ለኢሲን ለአቲና ለኢሼን በጀነራል ሩል ኮንጁጌት ስናደርግ የሚሆን የነበረው የሚጨመረው ኮንሶናንት ቲ ነው። ለኢሲን ቱ ኡን ማለት ነው፣ ላስት ባውሉን ወደ ቱ ነበር የምንቀይረው። ለአቲ ወደ ታ ነበር የምንቀይረው። ለኢሼን ወደ ቲ ነበር የምንቀይረው። ስለዚህ በሶስቱም ኬዝ ተነባቢ ፊደል ቲ ወይም ኮንሶናንት ቲ አለ ማለት ነው። ታ ግን በዛ መሰረት እንግዲህ ለኑቲ ለምሳሌ ጋጭቱ ይሆን ነበር ማለት ነው። ጋጩ ለሚለው ግስ ጋጭቱ ይሆን ነበር። ግን ሲና ቲ ከአንድ ላይ በሚመጡበት ጊዜ በቋንቋው ባህሪ ምክንያት ቲ ወደ ሲ ይቀየርና ሲ ደብል ይሆናል ማለት ነው። ስለዚህ ጋጩ ይሆናል ማለት ነው ኢሲን። በተመሳሳይ ለአቲ ጋጭታ ይሆን ነበር ጀነራል ሩል ላይ፣ ግን በቋንቋው ባህሪ ምክንያት ቲ ወደ ሲ ሲቀየር ሲ ደብል ይሆናል፣ ጋጫ ይሆናል ማለት ነው። ለኢሼን በተመሳሳይ ጋጭቲ ይሆን ነበር። አጌን ሲና ቲ ከአንድ ላይ ሲመጡ ቲ ወደ ሲ ተቀይሮ ሲ ደብል ይሆናል፣ ጋጪ ይሆናል ማለት ነው። ኢሼኒ ጋጭ ይሆናል ማለት ነው። ይሄ ሃይፖቴቲካል የሆነ የአፋን ኦሮሞ ሩት ቨርብ ላስት ኮንሶናንቱ ሲ የሆነ ስንወስድ ማለት ነው። ለጋጁ ወይም ላስት ኮንሶናንቱ ጂ ሲሆንም ተመሳሳይ ነው። ጂ እና ቲ ከአንድ ላይ ሲመጡ ቲን ወደ ጂ ቀይረውና ጂ ደብል ይሆናል ማለት ነው። ለኢሲን ለአቲና ለኢሼን ማለት ነው። የተረፈው ጀነራል ሩሉን እንጠቀማለን። ጀነራል ሩሉን እንጠቀማለን ስንል ለቀሩት ለአኒ፣ ለኑቲ፣ ለኢሳን እና ለኢኒ እንዳለ ከዚህ በፊት በተነጋገርነው መሰረት ጀነራል ሩሉን አፕላይ አድርገን ግሱን ኮንጁጌት እናደርጋለን ማለት ነው። እንደዚሁም ደግሞ ለኢሲን ለአቲና ለኢሼን የቀሩትን የጀነራል ሩል ፕሪንሲፕልስ አፕላይ እናደርጋለን ማለት ነው። ምሳሌ እንመልከት። ጋጁ ለሚለው ለምሳሌ ከበጁ የሚለው የአፋን ኦሮሞ ግስ ማክበር ቱ ሪስፔክት ነው። ሶ ላስት ኮንሶናንቱ ጃ ነው፣ ጄ ማለት ነው። ስለዚህ ለአኒ እንዳለ ነው አፕላይ የምናደርገው። አኒነን ከበጃ እኔ አከብራለሁ፣ አይ ሪስፔክት። ኑቲኒ ከበጅና እኛ እናከብራለን፣ ዊ ሪስፔክት። ኢሲኒ ከበጁ እዚህ ጋር ይለያል፣ እናንተ ታከብራላችሁ፣ ዩ ሪስፔክት። ጀነራል ሩሉን አፕላይ እንዳለ አፕላይ ብናደርግ ኡን ወደ ቱ ስለምንቀይር ኢቲኒ
ከበጅቱ ነበር የሚሆነው። ግን ጄ እና ቲ ከአንድ ላይ ሲመጡ ቲን ወደ ጄ ቀይረን ጄ ደብል ይሆናል ባልነው መሰረት ኢሲኒ ከበጁ ይሆናል ማለት ነው። ኢሲኒ ከበጁ ያው ደብል ስለሆነ ጠብቆ ይነበባል። ለአቲም በተመሳሳይ ጄ ደብል ይሆናል አቲኒ ከበጃ ይሆናል ማለት ነው። አንተ ታከብራለህ፣ አንቺ ታከብራለሽ፣ ዩ ሪስፔክት። ኢሳኒ ከበጁ እነሱ ያከብራሉ፣ ዴይ ሪስፔክት። ጀነራል ሩሉ እንዳለ ነው የወሰድነው። ኢኒ ከበጃ እሱ ያከብራል፣ ሂ ሪስፔክት። ሼኒ ከበጂ ይሆናል ማለት ነው። ሼኒ ከበጂ እሷ ታከብራለች፣ ሺ ሪስፔክት። ጀነራል ሩሉን እንጠቀም ብንል ኖሮ የሚሆነው የነበረው ለኢሼን ጋጁን with respect to ኢሼን ኮንጁጌት ስናደርገው ኡን ወደ ቲ እንቀይርና ኢሼኒ ከበጅቲ ነበር የሚሆነው። ግን ቲ ወደ ጄ ይቀየርና ጄ ደብል ሲሆን ሼኒ ከበጂ ይሆናል ማለት ነው። አሁን ደግሞ ጋጩ ላስት ኮንሶናንታቸው ጫ የሆኑ ወይም ሲ የሆኑ አፋን ኦሮሞ ሩት ቨርብስ ደግሞ እንዴት ኮንጁጌት እንደሚደረጉ እናያለን ማለት ነው። አንድ ምሳሌ እንወስዳለን። ይህን ምሳሌ እንግዲህ እነዚህ ምሳሌዎች ለእነዚህ ምሳሌዎች ያደረግነው ለየትኛውም አፋን ኦሮሞ ሩት ቨርብ ላስት ኮንሶናንቱ ሲ ለሆነ በባጩ መልክ ኮንጁጌት ይደረጋሉ ማለት ነው። ባጩ ሌላ ትርጉም ሊኖረው ይችላል፣ ግን መቀለድ የሚለውን እንውሰድና ጆክ ቱ ጆክ መቀለድ ማለት ነው። ባጩ አፋን ኦሮሞ አኒንም ባጫ እኔ እቀልዳለሁ፣ አይ ጆክ ጀነራል ሩል ነው የተጠቀምነው ለአኒ። ኑቲኒ ባጭና እኛ እንቀልዳለን፣ ዊ ጆክ ጀነራል ሩል ነው የተጠቀምነው። እዚህ ጋር ይለያል። ኢሲኒ ባጩ እናንተ ትቀልዳላችሁ፣ ዩ ጆክ። ሶ ጀነራል ሩል ብንጠቀም ኖሮ ኢሲኒ ባጭቱ ነበር የሚሆነው ማለት ነው። ግን ሲና ቲ ከአንድ ላይ ሲመጡ ቲን ወደ ሲ ቀይረን ሲ ደብል ይሆናል። ሶ ካን ደብል ሲሆን ደግሞ ጠቆ ይነበባል። ኢሲኒ ባጩ ግሱ ላልቶ ነው የሚነበበው፣ ባጩ ነው። ለኢሲን ሲሆን ግን ባጩ ይሆናል ማለት ነው። ኢሲኒ ባጩ ትቀልዳላችሁ። አቲኒ ባጭ አጌን አንተ ትቀልዳለህ፣ አንቺ ትቀልጃለሽ፣ ዩ ጆክ። በተመሳሳይ ለአቲ ደብል ይሆናል። ሲ ወይም ጄ ከሆነ ላስት ኮንሶናንቱ ኮንጁጌት ስናደርግ ለኢሲን ለአቲና ለኢሼን ሲ ወይ ጄ ደብል ይሆናል ባልነው መሰረት አቲኒ ባጭ ይሆናል ማለት ነው። ኢሳኒ ባጩ እነሱ ይቀልዳሉ፣ ዘይ ጆክ ጀነራል ሩሉን እንዳለ ነው የተጠቀመው። ኢኒኒ ባጭ እሱ ይቀልዳል፣ ሂ ጆክስ ጀነራል ሩሉን እንዳለ ነው የተጠቀመው። ኢሼኒ ባጭቲ ነበር የሚሆነው ጀነራል ሩሉን እንከተል ብንል ማለት ነው። አሁን ወደ ቲ ቀይረን ላስት ኮንሶናንት ላይ አድ ስናደርገው ማለት ነው። ግን ይሄ ኢሬጉላር ወይም ኢመደበኛ ግስ ስለሆነ ኒ ባጭቲ ኦሶ ሂንታኔ ኢሼኒ ባጭ ተውቀባ ጀቹዳ እሷ ትቀልዳለች፣ ሺ ጆክስ ይሆናል ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ኦዲዮ ቪዲዮ እንገናኛለን። እስከዚያው ድረስ ነጋቲ ናፍቱራ ፈያቲ ናፍቱራ አንንጀራ